السلام عليكم وعليكم السلام ورحمة الله وبركاته. እንደምታውቁ አሁን ደግሞ እንደዚህ ተፈት ያሉ አልጋና ሶስት መንገላች አሉ። ታሪኩ እንደዚህ ይወጣላችሁ ነገር የለም። ፋጥረት እንደዚሁም እነዚህ ወንበሯን ወደነሱ እንደዚህ ተፈት ያሉ ናቸው። እንደምታውቁ ነው እና ሀሳብ አስተያየት ዘለ መናገር የምትፈልጉ ወይም ማዘዝ በየቦታው እናደርሳለን። ማዘዝ ወይም ማለት ነው የምትፈልጉ ሀሳብ ኮሜንታችሁን በዛው እንቀበላለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በዛው የተነሳ ታበረታቱኛላችሁ ማለት ነው። ይቺ ደግሞ እንደዚህ ተቀጣጣ ግርጌ ዋጋ ያለች ናት። ሰውየው በፍላጎት ነው ያሰራ። እንደዚህ ተቀጣጣች ናት። ሁለቱም በአንድ አይነት ማሽን ተደርገው የተሰሩ ናቸው። እንደዚሁም በማንኛውም ቦታ እናደርሳለን። ማዘዝ ለምትፈልጉ አድራሻችን ወሎ ኬሚሴ ነው እና እንደዚሁ በዚሁ ነው እላለሁኝ። እንግዲህ አላህ ደግሞ የተሻለ ደግሞ በዚህ በሰሞኑ እንላለን። እንደዚህ አይነት ሜትር ከ80 ሆነ አለ። ለዛም ላይ እንግዲህ አበረታቱኝ እላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። በፌስቡክ በኢሞና እንደዚህ በማንኛውም አንተን ካገኘ ሶሻል ሚዲያ ላይ ወአለይኩም ሰላም